አሰራሩን ከማየታችን በፊት የጥቁር ሻይ ለፀጉራችን ምን ይጠቅመናል የሚለውን በትንሹም ቢሆን የተረዳሁትን የገባኝን ሼር አረጋችኋለሁ። የጥቁር ሻይ እሱን ካረገ በኋላ ለፀጉራችን እንዲበቅል ደግሞ ከስር ያሉ ዛሬ በጥያቄያችሁ መሰረት የጥቁር ሻይ የፀጉር ቅባት አሰራርን ሞክሬ እንግዲህ የተወሰነ ጊዜ ሞክሬ ስለጠቀመኝ ለእናንተ ደግሞ ሼር ለማድረግ መጥቻለሁኝ። በመጀመሪያ ደረጃ አሰራሩን ከማየታችን በፊት የጥቁር ሻይ ለፀጉራችን ምን ይጠቅመናል የሚለውን በትንሹም ቢሆን የተረዳሁትን የገባኝን ሼር አረጋችኋለሁ። የጥቁር ሻይ ቅባት በመጀመሪያ ደረጃ ፀጉራችንን ከማሳደጉና ወዝ ከመስጠት ወይ ደግሞ ጤነኛ ፀጉር ከማድረጉ በፊት ቆዳችን ላይ ያለውን ቅላችን ላይ ያለውን ችግር ያክማል። ፎሮፎርም ካለ የሆነ ፎሮፎር ካለ ከዚህ በፊት ደግሞ የሆነ እንደ ታሞ የነበረ ቆዳ ከሆነና እዛ ቦታ ላይ ፀጉር እንዳይበቅል ሆኖ ከነበረ እሱ ፀጉር እንዲበቅልበት እንዲነቃቃ በአጠቃላይ የቆዳችን የውስጡ ፀጉር የሚያበቅለው ፓርት እንዲነቃቃና ጤነኛ እንዲሆን ያደርጋል። በመጀመሪያ ደረጃ እሱ ነው ዋና ስራው። እሱን ካረገ በኋላ ለፀጉራችን እንዲበቅል ደግሞ ከስር ያሉ ትንንሽ ፀጉሮች ያልበቀሉት ከስር ያሉ ፀጉሮች ደግሞ እንዲበቅል ያደርግልናል ማለት ነው። ዋና ስራው ፎሮፎርን መከላከልና ቆዳን ማከም ነው። ቆዳችን ከታከመ ደግሞ ፀጉራችን ያድጋል ማለት ነው። ፀጉራችን ይበቅላል ማለት ነው። ከስሩ ከውስጡ ከውስጥ ያለው መብቀል ያልቻለው ፀጉር መውጣት ያልቻለው ፀጉር በዚህ ቅባት አማካኝነት ያድጋል ማለት ነው። ይወጣል ከስር ይወጣል ማለት ነው። እና የሚጠቅመን ነገር እሱ ነው። ጎንዮሽ ጉዳቱ ደግሞ በጣም ብዙ ጊዜ ከተጠቀምን ልክ እንደ ሻዩ የኛንም በጣም ብዙ ጊዜ ከተጠቀምነው ቆዳችን ፀጉራችን ጥቁር የነበረው ፀጉር ወደ ቡኒ የመቀየር ነገር አለው። በቃ ይሄ ብቻ ነው ሳይድ ኢፌክቱ። ከለሩን ይቀይራል፣ ወደ ብራውን ነገር ይቀይራል እንጂ ምንም አይነት የጎንዮሽ ጉዳት የለውም። ፀጉር አይነቃቅልም፣ አይበጣጥስም። እና እሱ ነው ጥቅሙ። ግን ፀጉራችን መጀመሪያ አክመነው ጤነኛ ከሆነ በኋላ መጀመሪያ በሻዩ አክመነው በሱ ለውጥ ካየን ከተስማማን ደግሞ ወደ ቅባቱ እንሄዳለን ማለት ነው እንጂ በአንዴ ተነስተን ውሃውንም እያደረግን ቅባቱንም ማድረግ የለብንም። ደረጃ በደረጃ ነው ማድረግ ያለብን ማለት ነው። አሰራሩንም አሳያችኋለሁኝ። ግን ሁሌ የምትቀቡት ንጹህ ፀጉር ላይ መሆን አለበት፣ ንጹህ ቆዳ ላይ መሆን አለበት። ንጹህ ታጥባችሁ በእርጥብ ያለ ነው መቀባት ያለባችሁ። ደረቅ ፀጉር ላይ ቅባቱንም ሆነ የውሃውን የሻዩን ውሃ በፍጹም ማድረግ የለባችሁ። ምክንያቱም ደረቅ ፀጉር ላይ ምንም አይነት ቅባት ወደ ውስጥ መግባት አይችልም። የበለጠ እንዲሰባበርና እንዲነቃቀል ነው የሚያደርገው ቅባቱ። ስለዚህ በተቻለ መጠን ታጥበን ቆዳችን ንጹህ ከሆነ ፀጉራችን ንጹህ ከሆነ በኋላ በእርጥቡ እዛው ላይ እንዳለ እርጥብ ሆኖ እንዳለ ነው መቀባት ያለብን ለማለት ነው። እንግዲህ ሀተታ አላብዛባችሁ። አሰራሩንም ደግሞ እዩት። እኔም ዛሬ ስለምታጠብ ታጥቤ ደግሞ እየተቀባሁኝ በኋላ ላይ አሳያችኋለሁ ማለት ነው። በምን አሰራር አይተን እንመለስ።
ኦኬ እሺ፣ ፀጉራችን ታጥቧል፣ ሬዲ ነው፣ ቅባታችን ተዘጋጅቷል። አሁን የሚቀረን መቀባት ብቻ ነው። በአንድ እጄ ካሜራውን ስለያዝኩኝ እንግዲህ ስቀባ ላይ ይመች ይችላል። እንደሚመቻችሁ ግን በጣም በንጹህ ፀጉር መሆን አለበት። እሺ፣ ፀጉሬ በጣም ብዙ ነው፣ ጥቅጥቅ ያለ ነው። ትንሽ ነው የምቀባው እኔ ፀጉሬ በጣም ወዛም ስለሆነ ቆዳዬ በጣም ቅባታማ ስለሆነ ትንሽ ነው የምቀባው። ለመቀባትም አልተመቸኝም። እንደዚህ አድርገን በጥቡ ተቀብተን እንደሚመቻችሁ ስታይል ማድረግ ትችላላችሁ ማለት ነው። በደንብ ከተቀባን በኋላ ማሳጅ ማድረግ አይረሳ። ማሳጅ ግዴታ ነው። ቶሎ ለውጡን ለማየት ማሳጅ ግዴታ ነው። የሚካፈል ፀጉር የሚካፈል እና ይህንን ይመስላል። በሚቀጥለው ቪዲዮ እንገናኛለን። ሰላም ያገናኘን። ቻው